ጀግና ስናይፐር በፍጹም ሁለት ጥይት ይዞ አይወጣም። ይዞ የሚሄደው አንድ ቃላህ ብቻ ነው። ያልመዋል፣ ያቅደዋል፣ ይመታዋል። ብርድ ነው፣ አዋራ ነው፣ ዝናብ ነው የሚባሉ ተልካሻ ምክንያቶችን በፍጹም አይቀበልም። የተሰጠውን ግዳጅ ለመፈጸም እስከ ሞት ድረስ መስዋዕትነት ለመክፈል ዝግጁ ነው። እኔም አንተም ሁላችንም የህይወት ግዳጅ አለብን፣ የህይወት ተልእኮ አለብን እና የህይወት ተልእኳችንን መምታት ያልቻልንበት ትልቁ ምክንያት 2 3 4 ቦታዎችን ታርጌት ስለምናደርግ ነው። ከአራቱ ይልቅ አንዱ ላይ ፎከስ እናድርግ። አንዱን እናልመው፣ አንዱን እናቅደው፣ እናጥናው፣ እንተኩሰው። መሳት ብንፈልግ እንኳን ልንስተው አንችልም አንድ ነገር ላይ ፎከስ ካደረግን። በዚህ መንገድ ህይወትን በእርግጠኝነት እናሸንፋታለን። ዛም ስንጠራ አቤት ካልን እዚህም ሲጠሩን ወዴት ምንል ከሆነ አይደለም ታርጌታችንን ልንመታ ቀርቶ ህይወትን እንኳን በቅጡ ለመኖር ብቁ አንሆንም እና ብቁ ለመሆን አንድ ነገር ላይ ፎከስ ማድረግ ያስፈልጋል። ያኔ ማሸነፍ እንችላለን። ይሄው ነው።